ያ የፈጠረ ጌታ አያውቅም ወይ ለሰው ልጆች የሚበጃቸውን የሚያስፈልጋቸውን አያውቅም እንዴ ያውቃል ወ ለጢፉል ኸቢር ነው እርሱ እውቀቱ ረቂቅ ውስጥ አዋቂ የሆነ ጌታ ነው አንተ ስላንተ አንቺ ስላንቺ ከምታውቂው አንተ ስላንተ ከምታውቀው የበለጠ አላህ Subhanahu Wa Ta'ala ስለኛ ስለያንዳንዳችን ያውቃል ሰው እኮ ደካማ ነው ራሱን እንኳን በደንብ ምን አይነት መሳሪያ እንደተገጠመለት በምን አይነት የራሱን ጅማሮም ሆነ ፍጻሜውን የማያውቅ ፍጡር ነው መቼ ወደዚህ ዓለም እንደሚመጣ መቼና ዓለም ለቆ እንደሚወጣ ያውቃል የሰው ልጅ አያውቅም እኮ ሱብሃንአላህ በራሱ ማመልከቻ አይደለም ወደ ዱንያ የመጣው ሲወጣም ደግሞ በቃኝ ብሎም አይደለም ኖርማሊ አላህ ያስቀመጠለት ደንብ አለ በዛ እቺን ዓለም በዚች ፍጥረታ ዓለም ውስጥ በዚች ምድር ላይ ሲኖር እንዴት መኖር እንዳለበት አላህ ከመጀመሪያው ጀምሮ መመሪያ ያስቀምጧል አደምን ወደ ምድር ሲያወርደው ምንድነው ያለው ከኢብሊስ ጋራ ፍልሚያ ውስጥ እንደሚገባ ዳግም ተመልሶ ጀነት እንዲገባ ከፈለገ መከተል ያለበት ነገር መመሪያ እንደሚሰጠው ነግሮታል فإما يأتينكم مني هدى فمن اتبع هدايا فلا يضل ولا يشقى እንግዲህ ከኔ የሆነ መመሪያ ይመጣል ያን መመሪያን የሚከተል ሰው ምድር ላይ ስትወርዱ በዘፈቀደ መኖር የለም መመሪያ ልካለው አላህ ያንን መመሪያዬን የሚከተል ሰው فلا يضل ولا يشقى ነው ያለው መሳሳት መንገድ መሳት መናጢ መሆን ከእድለኝነት ከደስተኝነት ከጥሩ ህይወት መውጣት የሚባል ነገር አያገኘውም ነው ያለው ነገር ግን እማስቀምጠውን መመሪያ አሻፈረኝ የሚል ወመን አዕረض عن ذكري فإن له معيشة ضنكا እኔ ከማስቀምጥለት ከኔ መምሪያ ማለት ነው ከኔ መገሰጫ ከኔ ምክር የሚያፈነግጥ ሰው ካለ فإن له معيشة ضنكا የጭንቅ ህይወት ነው የሚኖረው ብሎ ነው ያስቀመጠው የሰው ልጅ ወደ ምድር ሲመጣ ዛሬ ብቻ አይደለም በየትኛውም ዘመን ለነበሩ የሰው ልጆች አላህ ህይወታቸውን የሚመሩበት የተሟላ የሆነ መምሪያ እየሰጣቸው ነው ወደ ዲን الاسلام ስንመለስ አላህ በነብዩ ሰለላሁ ዐለይሂ ወሰለም አማካይነት ለኛ ያደረሰልንን ዲን ስንመለከት ይሄ ዲን የተሟላ ነው በእስልምና ውስጥ አንድም እንከን ጉድለት የሚባል ነገር አታገኝም ዛሬ ሌላው ዓለም ታያላችሁ የሆነ ቦታ ሙስሊም ያልሆነ አካል ሲሄድ በሆነ ነገር ውስጥ ሲዋጥ